ኖላዊ 15 እንግዲህ ተለቋል። ዛሬ አዳዲስ ነገር ተፈጥሯል። አንደኛ ሀኒቾ እንግዲህ ካላወቀች ሰው ወደ አካውንቷ ብር ተልኮላት በዛ ምክንያት ተጨንቃለች። ብሩ የመጣበትን እንትን ስላላወቀች። ሌላኛው ደግሞ ሀና ማናት ሰላም አርግዛለች። እርጉዝ መሆኗንም ካላወቀችም ግን አስሬ ሽንት ቤት ያራሩጧታል። ሰላም ውድና የተከበራችሁ የኔ ውድና እንቁ የሆናችሁ ቤተሰቦቼ እንዴት ናችሁልኝ? ነው ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ ሁሉ ድንቅ ነው። እግዚአብሔር ይባረክ። እንኳን ለጌታችን ለኢየሱስ ክርስቶስ ትንሳኤ በዓል በሰላም አደረሳችሁ የኔ ውድና እንቁ የሆናችሁ ቤተሰቦቼ። እንግዲህ እኔ በዓልን ማለት ነው አክብሬ ያለው ማለት እችላለሁ። ምንም የቀረብኝ ነገር የለም። ያው ከቤተሰብ ጋር ስታከብሩት ምግብ ሳይሆን እኛ በመዳን ቤት ያለን ልጆች ምንም ነገር ሰርተን መብላት እንችላለን። ነገር ግን ያው ብቸኝነቱ ነው ብዙ ጊዜ እንድንከፋ የሚያደርገን እና እኔ አሁን ይኸው በዓልን በዚህ ሁኔታ ነው ያሳለፍኩት። ጓደኞቼ መጥተው ነበር። ከጓደኞቼ ጋር በቃ ቡናችን አፍልተን ዳቦአችንን ጋግረን እንጀራ ገዝተን ኬኔቶ የሩዝ ኬኔቶ ቆንጅዬ ኬኔቶ ነበር ያሳለፍነው በዓሉን። እግዚአብሔር ይመስገን። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። የሚቀጥለው ደግሞ እግዚአብሔር ይዘን ያመሰው ይበለንና ፈጣሪ ፈቅዶ እንግዲህ ከቤተሰቦቻችን ጋር ማክበር እንድንችል እግዚአብሔር ለኛ እድሜና ጤና ይስጠን። ለቤተሰቦቻችን ከቁጥር ሳያጎለን የሰማይ አምላክ እድሜና ጤና ሰጥቶን ከቤተሰቦቻችን ጋር እንድናከብር ያደርገን እና ቀለል ያለ ኬኔቶ ነው በጣም ማለት ሰውነት አሰራሩን ከፈልጋችሁ ነገሩኝ። የምር ሰርቼ ሙሉ ቪዲዮን እንትንላችኋለሁ። ምርጥ አሰራር ነው። በመዳም ቤት ውስጥ በቀላሉ ልሰሩት የምትችሉ ብዙ ጭስ የማይወጣ ምናምን ነገርና ይሄን በመሰለ ባህሉና ክፍሬ